አንድ ለኢምሬትስ የምትሰራ ወይም የሚሰራ ካቢን ክሩ ወይም ሆስተስ በወር ምን ያክል ብር የሚያገኝ ይመስላችኋል? ቁጥሩ በጣም ብዙ ነው። ስፔሻሊ በኢትዮጵያ አንድ ካቢን ክሩ ወይም ሆስተስ ኢምሬትስ ውስጥ ሲቀጠር ኢኮኖሚ ክላስ ነው የመጀመሪያ ሰርቭ የሚያደርገው። ኢኮኖሚ ክላስ ውስጥ የሚቀጠርበት ደሞዝ ከጥቅማ ጥቅሙ $2900 አካባቢ ወይም ወደ 10,000 ድርሃም በኢትዮጵያ ብታስቡት ከ400 ሺህ ብር በላይ ነው ማለት ነው በወር የሚያገኙት ኢንከም። ይሄ ብር ሙሉ በሙሉ ታክስ ፍሪ ነው። ታክስ የሚታሰብበት ብርም አይደለም። ስለዚህ ይሄኛውም ሌላኛው ጥቅማ ጥቅም ነው ማለት ነው። በተጨማሪ ደግሞ አየር መንገዱ ለሰራተኞቹ ዱባይ ውስጥ ነፃ የሆነ አፓርትመንት ያቀርባል። ስለዚህ መኖሪያ ቤትም በነፃ ነው ማለት ነው። ሜዲካልም በነፃ ነው። በተጨማሪም ደግሞ ከኤርፖርት ወደ ቤት የሚያደርጉት እንቅስቃሴዎች በሙሉ በአየር መንገዱ ትራንስፖርት ነው የሚጠቀሙት። ስለዚህ ሞር ስፔሻሊ ኤምሬትስ ውስጥ የሚሰሩት ሰራተኞች ደሞዛቸውን የመቆጠብ ፕሮባቢሊቲያቸው ሰፊ ነው። ብር ሴቭ የማድረግ ቻንሳቸው ከፍ ያለ ነው። ስለዚህ በሚቀጥለው የተለያዩ አየር መንገዶች ኤምሬትስ ሊሆን ይችላል፣ ኢታር ሊሆን ይችላል፣ ኳታር ሊሆን ይችላል ስራ ሲያወጡ ወንዶችም ሴቶችም ስፔሻሊ ጥሩ የእንግሊዝኛ የመናገር ችሎታ ያላችሁ ክራይቴሪያውን የምታሟሉ ሳትፈሩ አፕላይ አድርጉ። ድላችሁን ሞክሩ። ፎሎ እያደረጋችሁኝ ይመቻችሁ።